ሰላም ጤና ይስጥልን ክብራትና ክብራን ይህ ቅሪላ ቲዩብ ኦፊሻል ነው። ክብራትና ክብራን አድማጮቼ የቅሪላ ቲዩብ ኦፊሻል ስፖርት መረጃዎችን ተከታተላችሁ ትገኛላችሁ። 35ኛው ሳምንት የእንግሊዝ ፕሪሚየር ሊግ የሶስተኛ ቀን መርሃ ግብር ኤቨርተን ከማንቸስተር ሲቲ ያደረጉት ጨዋታ አስገራሚ ትዕይንቶችን በማስመልከት 3-3 በሆነ ያቻ ውጤት ጨዋታው ተጠናቋል። ማንቸስተር ሲቲ መጀመሪያው አጋማሽ ላይ ያገኘውን መምራት አሳልፎ ለኤቨርተን ቢሰጥም በመጨረሻው ደቂቃ ላይ ዶኩ ያስቆጠራት ጎል ማንቸስተር ሲቲዎች 1 ነጥብ አግኝተው እንዲወጡ አድርጓቸዋል። በአርሰናል ቡድን በኩል ማንቸስተር ሲቲ ተስተካካይ ጨዋታውን እስኪያደርግ ድረስ ያለውን የነጥብ ልዩነት አስጠብቆ ለመሄድ ብርቱ ትግል እንደሚደረግ ይጠበቃል። አሰልጣኝ ጆሴፍ ፔፕ ጋርዲዮላ ያሉትን እድሎች በሙሉ በዚህ ጨዋታ ቢሞክርም የዳቪድ ሞይስ ኤቨርተን ውጤታማ መሆን ችሏል። ስለ ጨዋታው ምን አስተያየት ተሰጠ፣ የጨዋታው ሂደት ምን ይመስላል የሚለውን እንመለከታለን። ሰር አሌክዛንደር ቻፕማን ፈርጉሰን ትናንትና ሊቨርፑል ከማንቸስተር ዩናይትድ በኦልድ ትራፎርድ ስቴዲየም የሚያደርጉትን ጨዋታ ለመታደም ስቴዲየም በደረሱበት አጋጣሚ የህመም ስሜት ተሰምቷቸዋል። ይህን ተከትሎ በርካቶች ሰውየው ህይወታቸው አለፈ እስከሚል የውሸት መረጃ ቢያሰራጩም ከማንቸስተር ዩናይትድ ክለብና እንዲሁም ደግሞ ከውስጥ አዋቂ ቤተሰቦች እንደተሰማው ፈርጉሰን በመልካም ጤንነት ላይ ይገኛሉ ተብሏል። ሰር አሌክስ ፈርጉሰን ምን ገጠማቸው፣ የሆስፒታል ምንጮችና የክለቡ ምንጮች ምን አሉ የሚለውን በጥቂቱ የምንመለከት ይሆናል። ከቅሪላ ቲዩብ ኦፊሻል ጋር ቤተሰብ እንድትሆኑ አሁንም በአክብሮት እንጋብዛለን። የ35ኛው ሳምንት የእንግሊዝ ፕሪሚየር ሊግ የሶስተኛ ቀን መርሃ ግብር ቅድሚያ ያገናኘው ቸልሲን በሜዳው ስታንፎርድ ብሪጅ ስቴዲየም ከኖቲንግሃም ፎረስት ነበረ። በዚህ ጨዋታ ባለሜዳዎቹ ቸልሲዎች ሽንፈትን አስተናግደዋል። ጫካዎቹ ኖቲንግሃም ፎረስቶች በሰማያዎቹ ቸልሲዎች ላይ የ3-1 ድልን ማስመዝገብ ነው የቻሉት። አዎኒ እንዲሁም ደግሞ ኢገር ጄሱስ እና አዎኒ ያስቆጠሯቸው 3 ጎሎች ሁለተኛው 15ኛው እና 52ኛው ደቂቃ ላይ ተመዝግቧል። ኢገር ጄሱስ ለቡድኑ ያስቆጠራት ሁለተኛ ጎል በፍጹም ቅጣት ምት የተገኘች ነበረ። የቸልሲን ብቸኛ ጎል 93ኛው ደቂቃ ላይ ዣኦ ፔድሮ ከማርኮ ኮሪያ የተሻገረለትን ኳስ ወደ ጎልነት ቀይሯል። በጨዋታው እንቅስቃሴ ዣኦ ፔድሮ ጎል ቢያስቆጥርም በቫር ጎሉ እንደተሻረበት ለማወቅ ተችሏል። ቸልሲ ይህንን ጨዋታ ተከትሎ በአጠቃላይ በእንግሊዝ ፕሪሚየር ሊግ ባደረጋቸው የ35 ሳምንታት ጉዞ ያስመዘገበው ውጤት ደካማ መሆኑን አሳብቀዋል። 48 ነጥቦችን ሰብስቦ 9ኛ ደረጃ ላይ ተቀምጧል። ይህ ሽንፈት 13ኛ የፕሪሚየር ሊግ ሽንፈቱ ሆኖ ተመዝግቦለታል። ቸልሲ በ35 ሳምንታት የፕሪሚየር ሊግ ጉዞ 13 ጨዋታ ሽንፈትን አስተናግዷል። የዛሬው ሽንፈቱ 13ኛ ሆኖ ተመዝግቧል። ያሸነፈው ጨዋታ ብዛትም 13 ሆኗል። አቻ 9 ጨዋታዎች ውጤት አጠናቋል። የቸልሲና የኤቨርተን ውጤት ተመሳሳይ ሆኗል። 13 ድል፣ 13 ሽንፈትና 9 አቻ። ቸልሲ በተጋጣሚው መረብ ላይ 54 ጎሎችን ሲያስቆጥር 48 ጎሎችን በማስተናገድ በ6 የግብ ክፍያ 9ኛ ደረጃ ላይ ኤቨርተንን በግብ ተሽሎ መቀመጥ ችሏል። በቸልሲ ቤት ያለው የውጤት መጥፋት አሁንም እያነቃ ይገኛል። አሰልጣኝ እስከ መቀየር የደረሱት ቸልሲዎች ዛሬም በውጤት መንገድ ላይ ተናጥበው ለማየት ተችሏል። ይህ ውጤት ምናልባትም ቸልሲ በአውሮፓ መድረክ ላይ የመሳተፉን ተስፋ የበለጠ ዝቅ ያደረገበት ሆኗል። ኤፍሲ በርማውዝ፣ አስቶን ቪላ እንዲሁም ደግሞ ሊቨርፑል 52፣ 58 እና 58 ነጥቦችን ይዘው በደረጃ ሰንጠረዡ ከ4 እስከ 6 ያለው ደረጃ ላይ ተቀምጠዋል። ብሬንፎርድ እና ብራይተንም ቸልሲን ቀድመው በ51 እና በ50 ነጥብ 7ኛና 8ኛ ደረጃ ላይ ተቀምጠዋል። ይህን ተከትሎ በቀሪዎቹ 3 ጨዋታዎች ቸልሲ የሚያስመዘግበው ውጤት ታሳቢ ሆኖ የአውሮፓ መድረክ እድልን ሊያገኝ ይችላል ወይስ አይችልም የሚለው በሂሳብ ደረጃ ተስፋ አለው የሚያስብል ቢሆንም የቸልሲ ወቅታዊ አቋም ግን ግምቱን ዝቅ እንዲያደርግ ይሆናል ሲሉ በርካቶች ሀሳባቸውን ሰጥተዋል። ኤቨርተን ከማንቸስተር ሲቲ ዳቪድ ሞይስ አንድም ጨዋታ በፔፕ ጋርዲዮላ ላይ ድልን ተቀዳጅተው ያውቃሉ ብሎ መናገር ዘበት ነው። እኚህ ሰው ከፔፕ ጋርዲዮላ ጋር ባደረጓቸው ጨዋታዎች ሁሉ ለፔፕ ጋርዲዮላ እጅ መስጠት ወይም ደግሞ ባቻ ውጤት ማጠናቀቅ ትልቁ ውጤታቸው ነው። ከኤቨርተን ጋር ይህን ጨዋታ ሲያደርጉም በርካቶች ይህንን ግምት እየሳቡና ማንቸስተር ሲቲ ከፊቱ የሚጠብቀውን የዋንጫ ተስፋ እየተናገሩ ጨዋታውን ማንቸስተር ሲቲ ሊያሸንፍ ይችላል የሚል ግምታቸውን ሰጥተዋል። በጨዋታው እንቅስቃሴም የመጀመሪያው 43ኛ ደቂቃ ላይ ጀርሚ ዶኩ አስቆጥሮ ሲቲዎች 1-0 እየመሩ መጀመሪያው 45 ደቂቃን ሲያጠናቀቁም ከረፍት መልስ ለማንቸስተር ሲቲ ነገሮች ቀላል አልጋ ባልጋ የሚሆኑ መስሎ ነበር።
ከረፍት መልስ ተቀይሮ የገባው ቴርኖ ባሪ እንዲሁም ደግሞ ጃኬ ኦብራይን እና ቴርኖ ባሪ ለቡድኑ ሶስተኛው ለራሱ ሁለተኛውን ጎል ሲያስቆጥሩ ግን ነገሮች አስደንጋጭ ሆነዋል። የማንቸስተር ሲቲዎቹ አሰልጣኝ ጆሴፍ ፔፕ ጋርዲዮላ ሁለቱ ተከላካዮቹ ማርክ ገሂ እና ኩሽኖቭ የሰሯቸው ስህተቶች ኤቨርተኖች የጎል እድል እንዲፈጥሩ ምክንያት ሆነዋል። ይህን ተከትሎ ጨዋታው በዛ ውጤት ይጠናቀቃል ተብሎ ሲጠበቅ 83ኛው ደቂቃ ላይ ኤርሊንግ ብራውት ሃላንድ እንዲሁም ደግሞ 97ኛው ደቂቃ ላይ ጀርሚ ዶኩ ያስቆጠሯቸው ግቦች ማንቸስተር ሲቲ ከኤቨርተን ሜዳ በዜሮ ከመመለስ የዳነበትን 1 ነጥብ እንዲቋጠር አድርጎታል። ከጨዋታው መጠናቀቅ በኋላ 2 ጎሎችን በአስደናቂ ሁኔታ ያስቆጠረው ጀርሜን ዶኩ በጨዋታው ላይ ከፍተኛ ውጥረት ነበረ። በተለይም ሁለተኛው አጋማሽ ላይ ተጋጣሚያችን ተሽሎ መጥቷል፣ እስከ ውድድር ዘመኑ ማብቂያ ድረስ የተሻለንን ጥረት እናደርጋለን ሲል ሀሳቡን ሰጥቷል። 1 ነጥብ ማግኘታችንም የሚናቅ አይደለም፣ 1 ነጥብ በውድድር ዘመኑ የመጨረሻ ቀናት ላይ ትልቅ ዋጋ ሊኖራት ይችላል ሲልም ሀሳቡን ሰጥቷል። ይህ ጨዋታ ባቻ ውጤት መጠናቀቁን ተከትሎ ማንቸስተር ሲቲ 1 ነጥብን አግኝቷል። ከአርሰናል ጋር የነበረው የ6 ነጥብ ልዩነትንም ወደ 5 ዝቅ ማድረግ ችሏል። አንድ ተስተካካይ ጨዋታ በእጁ ላይ እንዳለም ልብ ይለዋል። የማንቸስተር ሲቲዎቹ አሰልጣኝ ጆሴፍ ፔፕ ጋርዲዮላ ተጋድሎ አድርገናል፣ ውጤቱም የተመለከታችሁት ሆኗል ሲል መናገሩ ተሰምቷል። በርካታ አስተያየት ሰጪዎች አርሰናል አሁን የ2025/26 የእንግሊዝ ፕሪሚየር ሊግ ሻምፒዮን ለመሆን መንገድ ላይ ቆሟል፣ የራሱን እድል በራሱ መወሰን አለበት ብለዋል። ጂሚ ካሬገርና በርካታ የቴሌቪዥን ፐንዲቶች እንደተናገሩት ከሆነ የአርሰናል ቡድን ቀድሞ 2 ጨዋታዎችን ከማንቸስተር ሲቲ ማድረጉና በ5 ነጥብ ልዩነት ላይ መቀመጡ ቀሪዎቹ 3 ጨዋታዎችን በልዩ ትኩረትና ጥንቃቄ እንዲያደርግ ይረዳዋል። ምናልባትም የ2025/26 ሻምፒዮንነት መንገዱ ወደ ሰሜን ለንደኑ ክለብ አርሰናል ሊሆን ይችላል ብለዋል። በርካታ የአርሰናል ደጋፊዎች በዓለም ዙሪያ የ22 ዓመቱ ጥበቃ እያበቃ ነው፣ አርሰናል የ2025/26 የእንግሊዝ ፕሪሚየር ሊግ ሻምፒዮን ለመሆን በራፍ ላይ ደርሷል ሲሉ ደስታቸውን እየገለጹ ይገኛሉ። የ2025/26 የእንግሊዝ ፕሪሚየር ሊግ ቀሪ 3 ጨዋታዎች በጉጉት የሚጠበቁ ይሆናሉ። ለዋንጫው ከፍተኛ ግምት የተሰጠው አርሰናል በ36ኛው ሳምንት ወደ ዌስትሃም ሜዳ አቅንቶ ከዌስትሃም ጋር ጨዋታውን ያደርጋል። ዌስትሃም በእንግሊዝ ፕሪሚየር ሊግ ቶተንሃም ማሸነፉን ተከትሎ 35ኛው ሳምንት ላይ ወራጅ ቀጠና ላይ የሚገኝ ስለሆነም ከዚህ ጨዋታ ውጤት ለማግኘት ይፈልጋል። ከአርሰናል ጋር ከባድ ትንቅንቅ እንደሚያደርግም ነው የሚጠበቀው። በአንጻሩ ማንቸስተር ሲቲ ቅዳሜ በሜዳው ብሬንትፎርዶችን የሚያስተናግድ ይሆናል። በ37ኛው ሳምንት የፕሪሚየር ሊጉ መርሃ ግብር አርሰናል በኤምሬትስ ስቴዲየም በርንሌን የሚገጥም ሲሆን ማንቸስተር ሲቲ ደግሞ ከኤፍሲ በርማውዝ የሚያደርጉት መርሃ ግብርም እንዲሁ ተጠባቂ ይሆናል። በውድድር ዘመኑ የማብቂያ ቀን አርሰናል ወደ ሴልሃርስት ፓርክ በማቅናት ክሪስታል ፓላስን ሲገጥም እንዲሁ ማንቸስተር ሲቲ በኢቲሃድ ስቴዲየም ከአስቶን ቪላ ጋር የሚያደርገው ትንቅንቅም ተጠባቂ ይሆናል። ከነዚህ 3 ጨዋታዎች ባለፈ ማንቸስተር ሲቲ አንድ ተስተካካይ ጨዋታ በእጁ ላይ እንዳለው ለመናገር ይቻላል። የ35 ሳምንታት የእንግሊዝ ፕሪሚየር ሊግ ጉዞን ስንመለከት አርሰናል በ76 ነጥብ ሊጉን አንደኛ ሆኖ ሲመራ ማንቸስተር ሲቲ በ71 ነጥብ ሁለተኛ ደረጃ ላይ ተቀምጧል። አንድ ተስተካካይ ጨዋታ በእጁ መኖሩ ልብ ይለዋል። ማንቸስተር ዩናይትድ በ64 ነጥብ ሶስተኛ ሲሆን ሊቨርፑል በ58 ነጥብ አራተኛ ደረጃ ላይ ተቀምጧል። አስቶን ቪላ እኩል 58 ነጥቦችን ይዞ በግብ ክፍያ ልዩነት 5ኛ ደረጃን ይዟል። ኤፍሲ በርማውዝ 52 ነጥቦችን ይዞ 6ኛ፣ ብሬንትፎርድ በ51 ነጥብ 7ኛ ደረጃ ላይ ተቀምጧል። በወራጅ ቀጠናው ላይ ቶተንሃም ሆትስፐር በ37 ነጥብ 17ኛ ሲሆን ዌስትሃም ዩናይትድ በ36 ነጥብ 18ኛ፣ በርንሌ በ20 ነጥብ 19ኛ፣ ወልቭስ በ18 ነጥብ የመጨረሻው 20ኛ ደረጃ ላይ የተቀመጡ ሆነዋል። ሰውየው ትላንትና ኦልድ ትራፎርድ ስቴዲየም ደርሰው ነበረ። የምንጊዜም ታሪካዊ ተቀናቃኝ የሆነው ሊቨርፑል ከቡድናቸው ጋር ሲጫወት ለመመልከት። ነገር ግን ስቴዲየም ከደረሱ በኋላ ህመም ተሰማቸው። የተሰማቸው ህመምም ጨዋታውን በስቴዲየም ተገኝተው እንዲከታተሉና እንዲቆዩ አላደረጋቸውም። ፓራሜዲክ አምቡላንሶች ተጠርተው ሰውየው ወደ ሆስፒታል ተወስዷል። እኚህ ሰው ሰር አሌክዛንደር ቻፕማን ፈርጉሰን ናቸው። የማንቸስተር ዩናይትዶች አባወራም። በማንቸስተር ዩናይትድ ዘመናዊ እግር ኳስ ክለብ ውስጥ ትልቅ ታሪክ ከሰሩ ሰዎች መካከል በቀዳሚነት የሚጠቀሱ፣ ከቁጥር 1 የሚቀድም መጠሪያ ካለም ለእርሳቸው የሚገባ ሰው eco na calçada, teu passo se afasta, minha alma parada, sombras do amor
debaixo da pele 38 ታላላቅ ዋንጫዎችን በማንቸስተር ዩናይትድ አሰልጣኝነት ዘመናቸው ወስደዋል። በተለያዩ መንገዶች ሲጠሩ ስማቸው የተለየ ሆኗል። ሰር አሌክዛንደር ቻፕማን ፈርጉሰን ዲሴምበር 31 ቀን 1941 በግላስጎ ስኮትላንድ የተወለዱት ሰው ከ1986 እስከ 2013 በዘለቀ የማንቸስተር ዩናይትድ አሰልጣኝነታቸው ከፍተኛ ስኬትን አስመዝግበዋል። 38 ታላላቅ ዋንጫዎችን ወደ ማንቸስተር ዩናይትድ ካዝና ያመጡት ሰው 13 ጊዜያት የፕሪሚየር ሊግ ዋንጫን፣ 5 ጊዜ ኤፍኤ ካፕ፣ 2 ጊዜ ቻምፒየንስ ሊግ፣ 4 ጊዜ ሊግ ካፕ፣ 1 ጊዜ ፊፋ ክለብ ወርልድ ካፕ፣ 10 የኮሚኒቲ ሺልድ ዋንጫዎችን መውሰድ ችሏል። ሰር አሌክዛንደር ቻፕማን ፈርጉሰን እኚህ ታሪካዊ ሰው 26 ዓመታት በዘለቀ የማንቸስተር ዩናይትድ ቆይታቸው የማይመስለውን ሊሆን ሊደረግ ይችላል የማይባለውን ሁሉ ስኬት አስመዝግበዋል። ሰውየው ወደ ጡረታ ከሄዱ በኋላም የክለቡ አምባሳደር በመሆን በክለቡ የህመም ቀናትም ስቴዲየም ተገኝተው ህመሞችን ያዩ ነበርም። 1500 ጨዋታዎችን በአሰልጣኝነት 895 ጨዋታዎችን በድል ያጠናቀቁት ሰር አሌክዛንደር ቻፕማን ፈርጉሰን ትላንትና ታመሙ፣ ሆስፒታልም ተወስዷል። በርካቶች ይህንን ወሬ ከሰሙ በኋላም በሶሻል ሚዲያ የበሬ የወለደ ወሬያቸውን ቢያሰራጩም ሰውየው እስከ ወዲያኛው አሸልቧል የሚሉ መረጃ ቢሰጡም ከክለቡም ሆነ ከቤተሰብ ምንጮች ስለ ሰውየው ደህንነት እየተነገረ ይገኛል። በርካታ የወሬ ምንጮች ሰውየው ሆስፒታል ቢወሰዱም እንክብካቤ ተደርጎላቸዋል፣ የጤናቸው ሁኔታም መልካም ነው ሲሉ ተናግረዋል። እርሳቸው የማይደበዝዝ የማይጠፋ ታሪክ በማንቸስተር ዩናይትድ ቤት ፈጥረዋል። ሰላማቸውን ያብዛላቸው የሚሉም የማንቸስተር ዩናይትድ ደጋፊዎችና የልብ ወዳጆች ጸሎት አድርገዋል። ከክለብም ሆነ ከቤተሰባቸው ዝርዝር መረጃ ባይነገርም ፈርጊ ፈርጉሰን በመልካም ጤንነት ላይ እንደሆኑ ግን ተሰምቷል። dor inconfessável presa na garganta, rezo em voz baixa, ninguém se levanta, adeus em alfama. ክብራትና ክብራን ከቅሪላ ቲዩብ የሰዓቱ መረጃዎች እነኚህ ነበሩ። ቅሪላ ቲዩብ ኦፊሻልን ሰብስክራይብ እንድታደርጉ አሁንም በአክብሮት እንጋብዛለን። ዕለታችሁ ያማረ የሰመረ ይሁን። በሄዳችሁበት ሁሉ ሰላም ይክበባችሁ። ሰላም ለእናንተ ይሁን።